በምትወደው ሰው ላይ ተስፋ እየቆረጠች በመጣች ቁጥርም ቤቱን እንዲኖርበት ሰጥቶት የነበረው ሽማግሌው የእሱን የፍቅር ታሪክ እየነገራትና ተስፋ እንዳትቆርጥ ለማድረግ እየሞከረ ይገኛል። በአጋጣሚ አንድ ቀን ላይ ግን ድሮ ላይ ምርጥ ጓደኛው የነበረችዋ ሴት ልጠይቃት የመጣች ሲሆን ይቺ ሴትም በመኪና አደጋ ሕይወቱ ያለፈውና የጉጂን ጓደኛ እህትም ነበረች። ታዲያ አሁን ላይ ከራራ ጋር ስለ ወንድሟና ስለ አንዳንድ ነገሮች ካወሩ በኋላ ፎቶዎችን እያዩ ያለ ከጉጂን ጋር የተነሳውን ፎቶ ያየችው ሲሆን በድንጋጤ ታውቂዋለሽ ወይ በማለት እየጠየቀቻት ይገኛል። የዛኑ ቀን አመሻሽ አካባቢ ክፍሏ ውስጥ ቁጭ ብላ እያለቀሰች እያለ ግን ይህንን ነገር ሃንጁና ጓደኛዋ ሶንግጂ ተመልክተው የሚኖርበትን አድራሻ ከሚንሱ ከተቀበሉ በኋላ ጉዟቸውን ወደዛ ሲያደርጉና ጥበቃዎቹን ከድሮ ከተማ የመጡ ጓደኞቹ እንደሆኑ ቢነግሯቸውም እናቱ ግን እንዳይገቡ ስከለከልና እንደመጡ በመስኮቱ በኩል ጉጂን ግን አይቶ ስለነበር አውቀ የተጎዳ በማስመሰል ራሱን ሲስትና በአምቡላንስ ወደ ሆስፒታል በሚወሰድበት ጊዜ ተከትለው አምርተው ስለነበር አጋጣሚውን ተጠቅመው ከሶንግጂ ጋር ልብሱ በመቀየር እሱን መስሎ ከሆስፒታሉ ለቆ ሲወጣና የሚወዳት ሴት ጋር በመሄድ ሲያገኛት ይታያል። እያለቀሰችም ናፍቆቷ ከወጣላት በኋላ ይቅርታ እየጠየቃት ሁለቱም ተቀምጠው እስከዛሬ የያዙትን የሆድ ሆዳቸውን ሲያወሩና እሱን መስሎ ተኝቶ ያለው ሶንግጂ ደግሞ ጥቂት ሰዓታቶችን ከብድ ልብሱ ሳይገለጥ ፊቱ እንዳይታይ ተደብቆ ቢቆይም ዶክተሮቹ ግን ለምርመራ ሲመጡ ተገልጦ ሲታወቅበትና እናትየዋ እየተናደደች እያለ ግን ጉጂን ደውሎላት ሁሉንም ነገር ካስተካከለ በኋላ እንደሚመለስና እንድትረጋጋ ሲነግራትም ይታያል። ከሚወዳት ራራ ጋር ጥቂት ቀናቶችን ቆይቶ እየተመለሰ እንደሚያገኛት ቃል ከገባ በኋላ ማንም ሳያስገድደው በፍቃዱ ወደ ቤቱ ያመራ ሲሆን በዚህ መልኩ ለቀጣዮቹ ጥቂት ቀናቶች ትምህርቱን በፍቃደኝነት ደስተኛ ሆኖ መማሩን ሲቀጥል እያሳየው ባለው ለውጥ እናቱ ሳትቀር ስልኩን እንዲጠቀምበት ስትሰጠውና ማታ ማታ ከሚወዳት ሴት ጋር ማውራቱን ሲቀጥል እረፍት ቀን ላይ አንዳንዴም ደግሞ እሷ ጋር እያመራና ሲያገኛት በአጠቃላይ አብሮ ደስ የሚሉ ጊዜያቶችን እያሳለፉ መምጣት የጀመሩ ሲሆን ዶክተር ቻን ሳይቀር ታናግርበት ሰዓት ላይ የሙዚቃ ፌስቲቫል ምረቃ ፕሮግራም ቀን ላይ ፒያኖዎችን ስትጫወት ተመልክቶ መጀመሪያ ቀን ላይ እንዳወቃት ከብዙ ጊዜያቶች በኋላ በድጋሚ ሐኪም ቤት ውስጥ እንደተገናኙና በማህበራዊ ሚዲያ አካውንቷ ላይ ዱዱ ሶል በሚል ስም የሚከተላትም እሱ እንዳልሆነ ሊነግራትም ችሏል። ቀናቶች እየተቆጠሩ በመጡ ቁጥር ግን ምንም ያክል ጉጂን ከአባቱ ጋር ያን ያህል ባይሆንም ከእናቱ ጋር ግን እየተስማማ መምጣቱን ሲቀጥል በሕክምና ትምህርቱ ላይ ትኩረቱን አድርጎ እንዲመረቅላት እሷ ብትፈልግም የእሱ ፍላጎት ግን በሂሳብና በማቴማቲክስ ላይ ስለነበር ይህንን እንኳን አምና ፍላጎቱን ስትቀበል በሚያሳዝን ሁኔታ ግን ላለፉት ጥቂት ቀናቶች በተደጋጋሚ እየነሰረው ስለነበር ሕክምና ቦታ አምርቶ ምርመራን ሲያደርግ የደም ካንሰር በሽታ ሰውነት ውስጥ እንደተገኘ የተረዳ ሲሆን በዚህ ምክንያት ራራ ስለምትወደው አብረው ቢቆዩ እንኳን ምናልባት በሽታው ብሶበት ስታጣው እንደምትጎዳ በማሰቡ ግልጽ አድርጎ ባይነግራትም እንድጠላው ለማድረግና በእሱ ላይ ተስፋ እንድትቆርጥ ለማድረግ ከቀጣዩ ቀን ጀምሮ እንቅስቃሴዎችን የጀመረ ሲሆን ጋዩን ከተባለችና ሃይስኩል እያለ ተወደው ከነበረች መጀመሪያ አካባቢ ግን ትኩረቱን ለማግኘት ብላ የሞተውን ጓደኛውን የወደደችው አስመስላ ቀርባው ከነበረችው ሴት ጋር አሁን ላይ በድጋሚ ተገናኝቶ ጋዩን ምንም ያክል አሁን ድረስ ለሱ ፍላጎት ቢኖራትም አብሯት እየዋለና ያለችውን ነገር በሙሉ እያደረገ እሷን ተጠቅሞ ተስፋ ሊያስቆርጣት ሲሞክርና ከራራ አስቀድመው ይህንን ነገር አስተውለውት የነበሩት ሃጂንና ሶንግጂ ደግሞ ተከታትሎ እንዲሰልለው ሚንሱን ሲልኩበትና ፎቶዎችን አንስቶ ተከታትሎ እሱን በሚመጣበት ሰዓት ላይ ከጋዩን ጋር እጅ ላይ ተያይዘው ሲሄዱ አንድ ታክሲን ሲጠቀሙ በተደጋጋሚ ተቀራርበው ይታይ ስለነበር እነሱ ሳይቀር ከሌላ ሴት ጋር እየማገጠባት ነው በማለት ማሰብ ሲጀምሩና ከበሩ ኋላ ቆማ በአጋጣሚ የሚያወሩትን ነገር ራራም ሰምታ ስለነበር ፎቶዎቹን ከተመለከተች በኋላ እሷን ብትሆን እንደዛ ማመን ስትጀምር ይታያል። ጭራሹኑ በቀጣዩ ቀን ላይ ራሷ ጋዩን ወደ እሷ ጋር መታ በእድሜ እንኳን ከሱ እንደምትበልጥና አብረው ሊሄዱ እንደማይችሉ በመናገር በፍቃዷ ግንኙነቱን እንድታቋርጠው እየጠየቀቻት ሲሆን ምስኪኗ ራራ ግን እንለያይ የሚለው ቃል ከምታፈቅረው ከጉጂን አንደበት ሲወጣ ብቻ እንደምትቀበለው ልትናገር ችላለች። እይታችን ደግሞ ዶክተር ቻ ጋር ሲወስደን ነርስ የሆነችውና የቀድሞ ባለቤቱ ኪም አሁን ድረስ እሱን መከታተሏን ያላቆመች ሲሆን ከራራም ሆነ ከጸጉር ቤቷ ሱኪዮንግ ጋር ምንም አይነት ግንኙነት እንደሌለው ካረጋገጠች በኋላ መድኃኒቶችን እንደሚጠቀም አውቃ ስለነበር ግን ዶክተሩ ጃንግናም ተጠቅማ ስለ መድኃኒቱ በምታጣራበት ሰዓት ላይ ደስ በሚል ሁኔታ የበሽታ ሳይሆን የቫይታሚን መድኃኒቶች እንደሆኑና ዶክተር ቻም ቢሆን በሽታ እንደሌለበት ልትረዳም ችላለች። ከጓደኛዋ ሶንግጂ ጋር ከልጅነት ጀምሮ አብሮ አደግ ስለሆኑና እስከ ዛሬ እየወደዳት ለጉጂን ያላት ፍቅር እስኪወጣላት ድረስ እየጠበቀ ስለነበር ስለሱ ማሰቧን አቁማ ጭራሹኑ ከራራ ጋር ልታስታርቃቸው እንኳን እየሞከረች ስለነበር ይሄ ነገር ደስተኛ እንዲሆን አድርጎት አንድ ቀን አመሻሽ አካባቢ ሰርፕራይዞችን አዘጋጅቶ ፍቅረኛው እንድትሆን ጥያቄን ሲያቀርብላትና እሷን ብትሆን ስትስማማም ይታያል።
ራራ ደግሞ በቀጣዩ ቀን ላይ ከጉጂን ጋር እንዲገናኙ ያደረገች ሲሆን ከአንደበቷ ቃል ሳይወጣ እሱ ግን ኮስተር ብሎ እንለያይ በማለት ጥያቄን ሲያቀርብላትና ብታዝንም ከጋዩን ጋር ግን የጀመረው ነገር እንዳለ ተጠራጥራ ስለነበር ምክንያቱን እንኳን ሳትጠይቀው እሷን ብትሆን ስትስማማና ቤቷ ከገባች በኋላ ግን እያለቀሰች ፒያኖ ስትጫወት ይታያል። ይሄ ብቻ ሳይሆን እየኖረችበት የነበረውን ቤት ሳይቀር ጉጂንን ኑርበት በማለት ሰጥቶት የነበረው ሽማግሌ በዕዳ አማካኝነት ሊሸጥበት እንደሆነ መወራት ሲጀምርና ራራም ፒያኖ የምታሰለጥንበት ቦታ ሊነጠቅ በመሆኑ እያዘነች እያለ ቤቱን ከሽማግሌው ዶክተር ቻ ገዝቶት እንድትኖርበት ሲሰጣት ይታያል። ታዲያ ከጥቂት ቀናቶች በኋላ እስከ ዛሬ ከሀገር ውጭ የነበረችዋና ከህፃንነቷ ጀምሮ ፒያኖ ያሰለጠነቻት ሴት ዳግም ወደ ኮሪያ የመጣች ሲሆን ራራም ልትቀበላት ወደ ኤርፖርት በምታመራበት ሰዓት ላይ የምትወደውን ጉጂን ከጋዩን ጋር እጅ ለእጅ ተያይዞ ውስጥ ላይ ስታየውና ቢተያዩም ጭራሹኑ ባላየውን እሱ ግን ሲያልፋት ብታዝንም ይሄ ነገር ግን በእሱ ላይ የበለጠ ተስፋ እየቆረጠች እንድትመጣ እያደረጋት ይገኛል። ፒያኖ ያሰለጠነቻት ሴትም ብትሆን እሷ ቤት ውስጥ ጥቂት ቀናቶችን መቆየት ጀምራ ረዳቴ በመሆን ከኔ ጋር አብረሽ መስራት ጀምሪ በማለት የስራ ሀሳብንም ልታቀርብላት ችላለች። በአጋጣሚ አንድ ቀን ላይ ለዶክተር ቻራራ ግን ቤት ውስጥ በቆየች ቁጥር ከጉጂን ጋር ያሳለፈቻቸው ደስ የሚሉ ጊዜያቶች እየመጡባት እንደሆነ እሱን ለመርሳትም ከቤቱ ለቃ ልትወጣ እንደሆነ የነገረችው ሲሆን ቻም ቢሆን እውነታውን መናገር ጀምሮ ቤቱን የገዛላት እሱ ሳይሆን ጉጂን እንደሆነና እናቱ ዩንሶል የምትፈልገውን ሕክምና ትምህርት ለመማር ከተስማማ በኋላ በምትኩ ገንዘብ ተቀብሎ በእሱ በኩል ሊገዛላት እንደቻለ ሲነግራትና የተደበቀ አንድ እውነታ እንዳለ ይሄ ነገርም እንድትጠራጠር ሲያደርጋት እየማገጠ እንደሆነ አስበው እየተከታተለው የነበረው ሚሱንም ሳይቀር ስታናገረው እየተከታተለው እያለ ይዞት እንደነበር ትዕዛዝን ሰጥቶትና አውቆ ግን ከጋዮን ጋር ፎቶዎችን እንዲያነሳ እንዳደረገው ሲነግራት እይታችንም ቢሆን አሁን ላይ ወደሱ ጋር ሲወስደን እቃዎቹን በሙሉ ከሰበሰበ በኋላ ሕክምናውን ለማድረግና ትምህርቱንም ለመማር ከሀገር ለቆ ሊወጣ ስለሆነ ጤንነቱ ሙሉ በሙሉ ተመልሶ በሚድንበት ሰዓት ላይ ከሚወዳት ራራ ጋር በድጋሚ አብሮ እንደሚሆን ለእናቱ ከነገረ በኋላ በመኪና ወደ ኤርፖርት ጉዟቸውን ሲቀጥሉና የምትወደው ራራን ብትሆን ስለዚህ ነገር ካወቀች በኋላ እድለኛውና ከመርፈዱ በፊት ቦታው ላይ ደርሳ ስታገኘው ተቀምጠውና እሱም ቢሆን እውነታውን መናገር ጀምሮ ለመጀመሪያ ጊዜ እሷን ያያት የሰርጓ ቀን ላይ ሳይሆን ባታስተውለውም ከዛ በፊት የሚጠጣ ነገርን ለመግዛት እየሞከረች እያለ አይቷት እንደነበርና ታዲያ ከዛ ቀን በኋላ ተመችታው ስለነበር የፒያኖ ችሎቷን መድረክ ላይ እያቀረበች እያለ ሳይቀር ለሁለተኛ ጊዜ እንዳገኛትና ፓርክ የተባለው ሟቹ ጓደኛው ሳይቀር ገና ሲያያት ይቺ ልጅ ወደድኳት ብሎ ስለነበር ራሱን ከጨዋታው በማግለል በአካል ሊያናግራት እንዳልቻለና በማህበራዊ ሚዲያዎች ላይ ግን ዱዱ ሶል በሚል ስም ከእሷ ጋር ለብዙ ጊዜያቶች ሊግባባ እንደሞከረና አባቷን በሞት ካጣችና ሰርጓ ከተሰረዘ በኋላ እሱ ወደሚኖርበት ከተማ ሳይቀር እንድትመጣ መልእክትን አስቀምጦላት እንደነበር በደላላ አማካኝነት ተጭበርብራ ወደዛ ከተማ በምትመጣበት ሰዓት ላይ በድጋሚ ሊገናኙ እንደቻሉና ምንም ያክል ቢወዳትም አሁን ላይ ግን ከእሷ ጋር መለየት ግዴታው እንደሆነ ከነገራት በኋላ እናቱ ጋር ሳይቀር ደውሎ 2 ቀናቶችን ብቻ እንድትሰጠው በመጠየቅ ከእሷ ጋር ደስተኛ ሆኖ ሊሰናበታት አሪፍ ጊዜያቶችን አብሮ ማሳለፍ ሲጀምሩና ዶክተር ቻ እንዲሁም ተወዶ የነበረችው ሃቻን ጨምሮ የሚያውቃቸውን ሰዎች በሙሉ ሲሰናበትና ሕክምና ቦታ ላይ እሷ ተጎታ እያለ እየተንከባከባት እንደነበረው አሁን ላይ እሷም በተሯ ስትንከባከበውና ቀለበትን ሳይቀር ሰጥቷት ሲመለስ አብረው እንደሚሆኑ ቃል ከገባላት በኋላ እንደታመመ ባይነግራትም ትምህርቱን ሲጨርስ እንደሚመጣ ነግሯት ግን ከ2 ቀናቶች በኋላ ተሰናብቷት ከሀገር ለቆ ሲወጣም ይታያል። በመቀጠልም እይታችን ከድፍን 5 ዓመታቶች በኋላ ወደፊት ወስዶን ሃንጃንና ሶንግጂን ከእናቱ ሱኪዮንግ እንዲጋቡ ፍቃድን አግኝተውና ተጋብተው በትዳር ቆይታቸው ውስጥ አንድ ልጅን ማፍራት ሲችሉ ከቀድሞ ባለቤቱ ኪም ጋር ዶክተር ቻ ደግሞ በድጋሚ ወደ ነበራቸው ግንኙነት ሲመለሱና ከዛሬ ነገ ትምህርቱን ጨርሶ ይመጣል በማለት እየጠበቀችው ያለችው ራራ ደግሞ ብዙ ሽልማቶችን ያገኘች ታዋቂ የፒያኖ አስተማሪ ሆና በናፈቃት ቁጥርም ከሱ ጋር በስልክ እያወራች ስቆየና በመጨረሻም አንድ ቀን ላይ ፒያኖን ጫወተች እያለ ጥቁር ሱፍን ለብሶ በድንገት ወደ እሷ ጋር መጥቶ ሲያገኛትና ትምህርቱን ጨርሶ ከበሽታውን ቢሆን ሙሉ በሙሉ አገግሞ እንደመጣ ሲነግራት ስለ በሽታ ዋሽቷት ስለነበር እሷ ግን እያለቀሰች ከመታችሁ በኋላ ሁለቱም በድጋሚ ደስተኛው ነው አብረው ሲሆኑ እያየን እይታችንን እዚህ ላይ እናበቃለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገን ላይክ በማድረግ በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።